ምስራቅ እዝ ነበርኩ። ምስራቅ እዝ 302ኛ ኮር ነበር። ክፍለ ጦር ደግሞ 76ኛ ነበር። ሻለቃ አንድ እሺ። ኃላፊነትህ? ኃላፊነቴ ሞርተር ምድተኛ ነበር። መሰረታዊ ወታደር ማለት ነው። መሰረታዊ ወታደር ማለት ነው። ቀጠለሽ እና እኔ አዛ የወጣሁት በጣም ስለ እኔ ብዙም ጥርጣሬ አለ ማለት ነው። ጥርጣሬ ሁሌ በቃ ጥርጣሬ ያስሩኛል ምናምን በቃ ይሄዳል ምናምን አምኑኝ ማለት ነው። አምኑኝም አዛ በኋላ ታስሬ መጀመሪያ እንትን ነበርኩና አመራር ምናምን ጋር አጃይ ምናምን ወፖ ምናምን አድርጌ መሳሪያ ምናምን ቀሙኝ ማለት ነው። መሳሪያ ቀምተው ያዛ መሳሪያ ቀምተው እንዴት ቀሙኛላችሁ ምናምን ሲል ወስደው ምናምን 3 ወር ምናምን ታሰርኩ። 3 ወር ታስሬ ምናምን ከዛ ቋሪት መጣን። ቋሪት መጣን አዛ በኋላ ቋሪት መጣንና አዛ ተራራሪ ወጣን። ስንኖር የሆነ በቃ ፋኖ ጋር የሆነ ፋኖ ሲደዋልልኝ ማለት ነው። ሲደዋል ማለት ነው ችግር የለውም እኔ አንተ ምንም አዛ የሚባለው ካገኙም ይገለዋል፣ ካገኙም ደግሞ ወይም ደግሞ ብር ይቀበላል፣ አገኙም በቃ እንደዛ ነው የሚለው ማለት ነው። ሙሉ ለሙሉ እንደዛ ይላሉ። ግን እኔ ግን እዚህ ሳይሆን ምንም ነገር የቃሙኝ ነገር የለኝም። በእንክብካቤ ነው የተቀበሉኝ። በእንክብካቤ ነው አሁንም ራሱ አገሬ በእንክብካቤ ነው የምገባው እንደምገባ እርግጠኛ ነኝ ማለት ነው። ቋሪት የገባ ነው በመቼ መሰለህ 2 ወር ነው ምናምን ነው 2 ወር ነው ቋሪት ከገባ ነው ማለት ነው። በነበርክበት ጊዜ በተለይ የአማራ የህልውና ትግል ከተጀመረ በኋላ ምን ታዘብክ? ያው እኔ የነበረውን ነገር እኔ ብዙ ነገር ታዘብኩት ነገር በቃ ስንት ሰው ምናምን ሲደክም ምናምን ጦር ካገኘ ደክሞ ካገኘ በቆሎ ላይ ውስጥ ምናምን እየቆረጠ ካገኘ መረጃ ነው ብሎ ሊመታ ይችላል። ይመታል ማለት ነው። ይመታል ብቻ ሳይሆን ይመታል። ምክንያቱም ይሄን ነገር ደግሞ መረጃ ብሎ የሚመታውን ነገር ይሄን ነገር እንትን ማለት አለበት መቆም አለበት። አሁን ፊትና ሆኖ ለምሳሌ በጣም መሰለህ በፊት በጣም ካገኘ አሁን እንደውም የተረጋጋ ሄዷል። አሁን ትንሽ እንጂ ፊትማ ዝም ብሎ ነበር ካገኘ ልመታል። ጥቁር ልብስ ካገኘ በርቀትም መሳሪያ ይዘህ ካገኘም ሊመታ ይችላል ማለት ነው። ባዶን ራሱ ካገኘ በርቀት የሆነ ሲሮጥ በፈርቶ ምናምን ካሮጠ ይመታል ማለት ነው። ፍተሻ ምናምን መሳሪያ ምናምን ይባላል ፍተሻ ማለት ነው። ግን መሳሪያ የሚፈትሽ መስሎ በጣም ስል ብዙም አይደለም አንዳንድ ያለው ግለሰቦች ማለት ነው ብር ይወስዳሉ ማለት ነው። ብዙንም ሳይወክልም አንዳንድ ግለሰቦች ብር በቃ ከማህበረሰቡ ምናምን ፍተሻ ምናምን መሳሪያ ሊፈትሽ መስሎ ብር ምናምን ይወስዳሉ ማለት ነው። ይሰርቃሉ ብር። ይሄ ችግር አለ ማለት ነው። ግን ብዙውን ባይወክል ግለሰቦች እነዚህን ይዘርፋሉ። እነዚህን ደግሞ ግለሰቦች ደግሞ ማቆም አለ። ትምህርት ቤቶችን አብዛኛውን ጊዜ ሰነድ አልባ እያደረጋቸው ነው የስርዓት መዘጋጃ ተቋም እያንዳንዱ ተቋም ስንገባ መከላከያ እንደለቀቀ ገብተን ተቋማትን ቸክ እናደርጋለን። እድል ስለነበረን አብዛኛውን ጊዜ ደረሰኞች በውስጥ የነበሩ መዛግብት አብዛኛውን ጊዜ ይቀደዳሉ፣ ይቃጠላሉ ወይም ምንጣፍ ያደርጋቸዋል ሰራዊቱ የነስነሶ መሬት ላይ እናገኛቸዋለን። ምንድነው ለዚህ የሚደረገው? የሚወደውማ ይሄ አማራ ደንቆሮ ምናምን ነው እንዲቀር ነው ይመስለኛል። እኔ እንደራሴ ማውቀው አማራ ደንቆሮ ነው እንዲቀር ማለት ነው። ጠያቂ ያለ የለም ሲወድም እንደዚህ ተቋም ማን ይጠይቃል? ማንም አይጠይቅም። ጠያቂ የለም። ማንም አይጠይቅም ማለት ነው። ስለዚህ አንድ ግዳጅ ነው ማለት እንችላለን። እንዴት ነው አሁን ለሰራዊቱ የሚሰጠው ግዳጅ አለ? እስኪ በደንብ አብራራው። ለሰራዊቱ ግዳጅማ ይሄ ነው የሚሰጠው። አይን በቃ ማጥፋፋት ብቻ ይሄን ካጠፋፈው ውድም ኪሳራ ውስጥ እንዲገባ ማለት ነው። አማራ ኪሳራ ውስጥ እንዲገባ ነው ይሄን ማለት ነው። ለመውጣት ያስገደደህ ምክንያት ምንድን ነው? በቃ መውጣት አለብኝ ከዚህ ስርዓት ጋር አልቀጥልም ብለህ እንድትወስን ያስቻለህ ነገር ምንድን ነው? ይሄ ሁሉ ነገር ስታየው አንተ እዛ ቁጭ ብለህ ስታየው ብዙ ነገር ስታይ ስቃይ ታያለህ። ባለ ብዙ ነገር በቃ ትታዘባለህ አንተ። ይሄ ያ ሁላ ተመልክተህ አንተ ያው ያስጠላል። ስለሚያስጠላህ ያን ነገር ደግሞ ስለሚያስጠላህ በቃ ብለህ ወይም
ሄደህ መታገል ነው። አለዛ ደግሞ ሄደህ ከኖርማን ጋር ሄደህ መሆን ያለ ወይ ቤተሰብ ጋር ሄደህ ቁጭ ማለት ወይ ሌላ ከምንም ነፃ ሆነህ ነው መቀመጥ አለብህ። አለዛ ደግሞ ሄደህ መግባት አለብህ ወይ ፋኖ ጋር መቀላቀል አለብህ። አለዛ ደግሞ ይሄን ነገር በቃ ያስጠላል። ለዛ ስለሚያስጠላ ነው የወጣው እኔ ራሱ ማለት ነው። እገታ አለ፣ ሴቶች ይደፈራሉ፣ እንዲህ እንዲህ እንባላለን። እውነት ነው? እስቲ እንደው ትንሽ አብራራል። የሚታገቱ ምን አይነት ሰዎች ናቸው? የሚደፈሩ ምን አይነት ሴቶች ናቸው? ፋኖ ቤተሰብ ካለ አሁን ለምሳሌ ፋኖ ራሱን የራሱ ድርጅት አለው የራሱን ታለው። ግን አሁን ለምሳሌ ቤተሰቡ ከሆነ ግን ደግሞ ቤተሰብ ደግሞ ያስቸግራል ማለት ነው። ቤተሰቦችን ያስቸግራል። እንደዚህ ነው አንተ ፋኖ ነህ ምንም ነገር ነጣ ነው፣ ግን ፋኖ ነው ይሄ የፋኖ ቤተሰብ ነው ፋኖ ነው ምናምን እያሉ ይዘው ያስራሉ እየወሰዱ ማለት ነው። ይሄ ነገር አለ ማለት ነው። ፋኖ በምሽት ነው ወይም ደግሞ ፋኖ እንትን እያሉ ደግሞ ካገኙ ሊደፍራሉ። ምክንያቱም የፋኖ ምሽት ነው እንደዚህ ነው የፋኖ ቤተሰብ ነው ብሎ ወስደው እስር ቤት ያስረዋል ማለት ነው። ይሄ ችግር አለ ማለት ነው። ለጓዶች ምን ትመክራቸዋለህ? እኔ ከወጣሁ በኋላ ምንም ነገር አላጋጠመኝም። እስካሁን ምንም ነገር ያጋጠመኝ ነገር በእንክብካቤ ነው የሚቀበሉ ያለው። እስካሁን ከነሱ ጋር ነው አብሬ እስካሁንም። እነሱ ግን እዛ የሚወራውና እዚህ የሚወራው ግን ስታየው ያው የተለያየ ነው ማለት ነው። ምክንያቱም እዛ እንትን ስትለው በጣም ብዙ አይነት ነው ማለት ነው። ያፍነዋል ወይም ደግሞ ይገለዋል፣ አለዛ ደግሞ ብር የሚቀበለዋል ፋኖ ካገኘ ምናምን ይላሉ። እኔ ራሱ እዚህ ከመጣ በኋላ ነው ያመንኩ እንጂ ከዛ እያለሁ እኔ አሁን ሲደወልልኝ ራሱ አላምንም ነበር እኔ ማለት ነው። ምክንያቱም እዛ አንተ የሚወራው እና እዚህ የሚወራው አንድ አይደለም ማለት ነው። ያፍነዋል፣ ብር ይቀበለዋል፣ እንደዚህ ያደርገው ይገለዋል፣ መንገድ ላይ ነው የምትቀረው፣ ቤተሰብ አትደርስም ምናምን እያሉ እንደዛ ይለዋል ማለት ነው። ተንከባክቦኝ ሳይሆን ራሱ እኔም ለጓደኞች የምላቸው እኔን ተመሳሰሉ በቃ ይሄ ትግልም እኔ እንደምመስለው እንደኔ ይሄ አያዋጣም። የሚያዋጣ ነገር አይደለም። ወደ ቤተሰብ የሚሄደው ቤተሰብ ይሄዳል። ቤተሰብ ማይሄደው ደግሞ ፍላጎት ካለው ደግሞ አብረን ተቀላቅለን አብረን ለሀገራችን ነጣ እናወጣ ነው የምላቸው እኔ ማለት ነው። ለሀገር ማለት ነው ለሀገራችን ታግለን አብረን ተቀላቅለን ነጣ እናወጣው ሀገሩን ብዬ እኔ ለጓደኞቼ እነግራቸዋለሁ ማለት ነው። የአፍ መፍቻ ቋንቋ አማርኛ እንዳልሆነ ይመስላል አነጋገርህ። ከምን የመጣ ነው? አይ ያዛ ብዙ ጊዜ ስትቀመጥም እንኳን እዛ ባንድ ላይ ስትኖር ማህበረሰብ ስለሆነ ባንድ ላይ ስትኖር ያው እንደ ሰዎችም እንደ እንትኖችም ትሆናለህ ማለት ነው። ባንድ ላይ ለምሳሌ አብረህ የምትኖር ማህበራዊ ኑሮ የምትኖር ከሆነ ሁሉ ነገርህ እንደ በእነሱ ልክ ነው የምታወራው ማለት ነው። አማርኛም የምታወራው በእነሱ ልክ ታወራለህ ማለት ነው። እኔ በአርበኛ ዘመን ካሴ በጣም እኮራበታለሁ። በቃ ደስ ይለኛል፣ ይመቸኛል ማለት ነው። ፊትም ራሱ ገና እንትን ሳለ በጣም እወደዋለሁ ፊትም ራሱ ማለት ነው ይመቸኛል ማለት ነው። ስለዚህ አዚህን ተሰላልኩ ሳይሆን እኔ አዛ እያለሁ ራሱ በጣም ነው የምወደው ማለት ነው። እኔ ቤተሰቦችን ሰላም ብዬ ምናምን ተመልሼ ወደ ዘመነ ካሴ ሄዳለሁ ማለት ነው ለትግል። በጣም ጥሩ መልካም ጊዜ ተመኘውልህ። እንግዲህ በምትሄድበት ሁሉ መልካም ነገር ይግጠምህ እንላለን።